ብርብር ስለምትሉ ነው እንጂ ታውቁታላችሁ። እስኪ ታገሰኝ በሉኝ በእንግሊዘኛ ታገሰኝ። ሪላክስ ታገሰኝ። እሺ እሱ እዚህ ጋር ይቆይ እንመልሰዋለን። ከዛ በፊት ታጋሽ ማለት ምን ማለት ነው? ታጋሽ ይሄ ነው እንዳትረሱት። ፓቲየንት ፓቲየንት ብላችሁ ያዙት። ሲነበብ ፔሸንት ነው። ፔሸንት ፔሸንት ወጥ ትርጉም አለው አይደለ? አንደኛ ታካሚ፣ ሁለተኛ ታጋሽ። ታጋሽ ነኝ በሉኝ። I'm patient ታጋሽ አይደለውም በሉኝ። ፔሸንት ላይ I am ጨምራችሁ impatient ብላችሁ I'm impatient ታጋሽ አይደለውም እያላችሁ ነው። ታጋሽ ነኝ I'm patient ታጋሽ አይደለውም I'm impatient ታጋሽ ሁን be patient አትቁነጥነጥ በቃ አትቸኩል don't be impatient ስለዚህ አሁን እዚህ ጋር አለችውን ታገሰኝ ለማለት ሲፈልጉ ምንድነው የምትሉት? be patient ታጋሽ ሁን ብላችሁ ከዛ ከኔ ጋር with me be patient with ብላችሁ የምትታገሱት ነገር ማስገባት። ለምሳሌ ስራ ላይ ታጋሽ ሁን ስትሉ be patient with your job ትላላችሁ ማለት ነው። እስኪ እየሰማችሁኝ እንደነበረ እናረጋግጥ። ታጋሽ ነኝ በሉኝ። I'm patient ታጋሽ አይደለሁም I'm impatient ታጋሹን be patient አትቆንጠጥ ምናምን don't be impatient ታገሰኝ be patient with me perfect። እንደዚህ ከሆነ ኮሜንት ላይ ደግሞ እስኪ ምከሩኝ ስራ ላይ ታገሱን ምናምን ላይ ታገሱን ብላችሁ be patient with ብላችሁ እዛው ጋር ጠባርጉልኝ። till I see you next time one love